ሰላም እህት ወንድሞቻችን እንደምን አላችሁ? ከኋላ እንደምንመለከተው ደጉ ሳምራዊ ሰውን አንስተን ሰውን ሁን በጎ አድራጎት ማህበር በሸዋሮቢት ከተማ ላይ የአረጋውያን ቤት በመስራት ላይ ይገኛል። እናም ከኋላ እንደምንመለከተው ብሎኬት እየወረደ ነው ማለት ነው። እህት ወንድሞቻችን በሀገር ውስጥም በውጭ ሀገራት የምትገኙ ይህን ማህበር እየመጣችሁ ደግፉ ማለት ነው። ሸዋሮቢት ከተማ ላይ ያላችሁ ወጣቶችም ደግሞ እስካሁንም አግዛችሁናል። ከዚህ በኋላም እገዛችሁና ትብብራችሁ ስለሚያስፈልገን በእውቀታችሁም በገንዘባችሁም እንዲሁም ደግሞ በአካል መጥቶ ስራውን መስራት የሚፈልግ ሁሉ እየመጣ መስራት ይችላል ማለት ነው። ውጭ ሀገራት ላይ ያላችሁ ደግሞ ከታይ እንደምንመለከተው የማህበሩ አካውንት አለ። ይሄንን በየቻላችሁትን 10ም 5ም ያላችሁ ይሄን ማህበር ቶሎ ይሄንን ቤት ጨርሰን አሁን ክረምቱ ሳይገባ ቶሎ ብርድ ላይ የሚሰቃዩትን ዝናብ የሚፈራረቅባቸው ወገኖቻችንን እንታደጋቸው ማለት ነው። ለሸዋሮቢት ከተማ ወጣቶች በሙሉ እና ማህበራት በሙሉ ማለት ነው። ሸዋሮቢት ከተማ ላይ ያላችሁ አንዳንዶች አሁን ይሄን ሲሰራ ኦርቶዶክሶች ብቻ የሚሳተፉበት ይመስላችኋል። እንደዛ አይደለም። ማንኛውም ሰው እየመጣ መሳተፍ ይችላል ማለት ነው። እዚህ ጋር ማስተዋል ያለብን እነ መቄዶንያን ከፍ ያሉትን ማየት አለብን። የነሱ አገልግሎት ምንድነው? ዘር ሃይማኖት ሳይለይ ነው የሚረዳውም እዛ ውስጥም ሆኖ የሚያገለግሉትም ሰዎች ማለት ነው። ይሄም ማህበር ደግሞ እንደዚሁ ነው ማለት ነው። ብዙዎቻችሁ አሁን ትንሽ በኮሜንትም ሆነ እንደዚሁ ደግሞ በአካልም አይ ይሄ እኮ በቃ ክርስቲያኖች ብቻ የሚሳተፉበት እየመሰለ ነው የምትሉ አላችሁና እንደዛ አይደለም። ሁላችሁም እየመጣችሁ ተሳተፉ። ይህን ደግሞ የማህበሩ አካውንት ስለሆነ የቲክቶክ አካውንት ነው። ፎሎ፣ ሼር፣ ላይክ እና ሪፖስት እያደረጋችሁ ለብዙዎች እንዲደርሱ አድርጉልን። ሰላማችሁ ይብዛል።